ሰላም አድማጭ ተመልካቾቼ እንደምቆያችሁ። ሾፌር የጀርባ አጥንት ሾፌር ጋር አብሮ የመኖር እድል አጋጥሞኝ ቢያንስ በትንሹ ከ20 ዓመት በላይ የአብሮነት ቆይታዬ ስለ ሾፌር ማለትም ስለ የከባድ መኪና ሾፌር የማውቀውን እውነት ለመጀመሪያ ጊዜ የተፈጥሮ ስጦታዬን ተጠቅሜ በግጥም እጥር ምጥን አድርጌ አሳምሬ በማሰናዳት ለሾፌር ያለኝን አክብሮት እና አድናቆት ልነግራችሁ መጣሁ። ሾፌር በሙያው ከባድ መኪናን የሚያሽከረክርበት ሙያውን ከዚያም መዳረሻውን አግኝቶ ንብረት እስከማስረከብ የሹፍርናን ሙያ ቀለል አድርጎ ላየው ቀላል እንዳልሆነ አስረግጬ ላውጋው። መኪናን ለመንዳት ይጠቀማል እጁን፣ አርቆ ለማየት ይጠቀማል አይኑን፣ ፍሬን ለመጠቆም ያውላል እግሩን፣ ከውጭም ለመስማት ጣል አድርጎ ጆሮውን፣ ሁሉን አቀናብሮ ነፃ አድርጎ አእምሮውን በጸሎት ተነስቶ ያገኛል መዳረሻውን። ቆጥሮ እንደተረከበ ቆጥሮ ያስረክባል የተጫነውን። የታማኝነት ጥግ ያሳያል በአይን፣ የታማኝነት ጥግ ያሳያል በአይን። መኪና ሰው ሰራሽ ነውና ጉዞ ከጀመረ በኋላ መንገድ ላይ ያለ ስለሚደርሱ ችግሮች ወይም ደግሞ ፈተናዎች ጉዞውን ጀምሮ ቦታው እስኪደርስ በጉዞ ላይ ሳለ ከቦታው ሳይደርስ በድንገት ይመጣል ያልታሰበ ክስተት፣ አደጋ ይሆናል ወይም ብልሽት። መኪና ተፈጥሮ በሰው እጅ ነው። ሰው የሰራው ነገር እንከን አያጣው፣ ሰው የሰራው ነገር እንከን አያጣው። ስለዚህ እኮ ነው የሚበላሸው። አደጋም ከሆነ ምክንያቱ ይሄው ነው። ተበላሽቶም ሲቆም ሾፌር ይቸገራል። አደጋም ሲያጋጥም ሾፌሩ ይጎዳል። ካሉት በጥቂቱ አወጋሁ እንጂ እኔም የሾፌርስ ፍዳ ተዘርዝሮ አያልቅም። ባጭሩ ሲገልጸው አልጋ ባልጋ አይደለም። ለአእምሮ ነግሮታል ፈተና እንደሆነች ይቺ ክብ ዓለም። የዓመት በዓል የተወሰነ ሾፌር በተለይ የደረቅ ጭነት ማመላለሻ አሽከርካሪዎች ቤታቸው በማይውሉበት ቀን ለቤተሰባቸው ግን ተጨንቀው ተጠበው ቤተሰቦቻቸው ዓመት በዓሉን ደስተኛ ሆነው እንዲውሉ የሚያደርጉበት መንገድ ከሁሉም ይገርመኝ የሚያስደንቀኝ ብሎ አይጨነቅም ዓመት በዓል አለብኝ። ዓመት በዓል ሲደርስ እርሱም የጨነቀው በእርሱ ስር ለሚኖር መላ ቤተሰብ ነው። በግም ይሁን ፍየል ደስ ያለውን ገዝቶ አድርሱልኝ ይላል ሳይመቸው ቀርቶ። ቤተሰብ የዓመት በዓል ሁሉን አግኝተዋል፣ ነገር ግን ከመሃል አንድ ሰው አጥተዋል። የዓመት በዓሉ ዕለት ሾፌሩ ሲደውል ሁሉም በደስታ አሉ እልል እልል። ሾፌሩ እንዲህ አለ በደስታ ይዋኝ፣ ደስታችሁን ሳየው እኔም እውላለሁ ደስተኛ ሆኜ። መልካም ዓመት በዓል ይሁንላችሁ፣ በቀጣይ ዓመት በዓል ልገኝ አብሬያችሁ። ጸልዩልኝ በደንብ ጸሎታችሁ ይርዳኝ፣ ያሁኑ ቢያልፈኝም በቀጣይ ዓመት በዓል እንድንገናኝ። ሾፌር በዙሪያ ባሉ ሰዎች ማለትም ከስራው ጋር በተያያዘ የሚሰጠው አገልግሎት እንዲሁም በጎ አድራጎቶች ሲጭንም ሲያራግፍ ለአጋዦች ይከፍላል። መንገድ ላይ ሲጓዝም ጎማ ያስቀይራል። ነፍሱም እንደሆነ ጎማውን ያሰራል። ካሰራም በኋላ ለሚገባው ሁሉ ገንዘቡን ይከፍላል። ሰዓቱ ሲደርስ መመገቢያው ሰዓት ጉዞውን አቋርጦ ይገባል ምግብ ቤት። ምግብ ቤትም ገብቶ አይበላም ብቻውን፣ እባክህ እንብላ ይላል ያገኘውን። በልቶም እስኪጨርስ ያለችውን ሰዓት በአግባቡ ይጠቀማል ለጋቢናው እጥበት። ለሾፌር ጋቢናው መኖሪያ ቤቱም ነው። ጽዱ ሲሆንለት ይፈካል አእምሮ። ምሽቱ ሲደርስ ሲፈልግ ማረፍ አልጋ ይከራያል ጀርባውን ሊያሳርፍ። እዛም ሲነጋለት ጉዞ ይጀምራል
እንዲህ ያለ ጉዞውን ይቋጫል። ከመጫን ጀምሮ እስከ ማራገፍ አገልግሎት ሰጥቶ ምንም ሳያኮርፍ ነገ በአዲስ ሲጓዝ መንገዱን ሲያስበው የተሻለን ነገር ማድረግ አልሞ ነው። ህልሙም እንደ ጉዞ በጣም ረጅም ነው። እኛም ግን በጸሎት ቸር ያግባህ እንበላው። ሾፌር በኔ እይታ፣ በኔ በተስፋዬ ውድ ወንድማችሁ ማለት ነው። ጉዞውን ጀምሮ ጉዞውን ሲጨርስ በብዙ ድካም ውስጥ ተጉዞ እንደሚደርስ ጉዞ ከባድ እንጂ ቀላል እንደማይሆን ቀለል አድርገን አኔ የሾፌር ሙያውን። መንገድ እየሄደም ፈተና አለበት፣ አደጋም ይሆናል ወይም ብልሽት። የዓመት በዓል ለታ እርሱ ቤቱ የለም፣ እሱ ይጉደል እንጂ ለቤተሰቦቹ ምንም አያጎልም። አብሮ የዋለ ዕለት ደስ ብሎት ይውላል፣ ባልዋለበትም ቀን ክፍተቱን ይሞላል። ከመጫን ጀምሮ እስከ ማራገፍ በመንገድ ያሉትን እልፍ አእላፍ አንድም ሳይቀር ሁሉን አጥግቦ ይውላል። እረ ለመሆኑ እንዲህ አይነት ፍጡር ከወዴት ይገኛል? እስኪ ልንገራችሁ አንድ ትልቅ ሚስጥር፣ አንድ እናት መሆኗን የሁሉም ሾፌር። በአባባል ብንሰማም የእናት ሆድ ዝንጉርጉር፣ ይህ ግን ተረት ነው ለኢትዮጵያ ሾፌር። ስለዚህ መጠሪያ ሰጥቷቸው የእውነት ማንን በል ካላችሁ ሾፌር የጀርባ አጥንት። አሁንም ደገምኩት፣ ሾፌር የጀርባ አጥንት። ያው እንግዲህ አድማጭ ተመልካቾቼ ይህን በግጥም ሰንቄ ያቀርቡላችሁ ስለ ሾፌር የተመለከተ አንድና አንድ እውነታ ነው። እንግዲህ አዳምጣችሁ ከተመቻችሁ ኮሜንት ጻፉልኝ፣ ላይክ ሼር ማድረግንም አትዘንጉ፣ ሰብስክራይብ እንደዛው። በሌላ ቪዲዮ እስክንገናኝ ደህና ቆዩ።